ኢትዮጵያን ጆል አጋንንቶችን ማሸነፍ መማሬ ትርጉም ስሜን ያጠፋ 2 ዓመት በፊት ከ14 ዓመት በመሆኔ ባይፖላር በሽታ ወይም የአጠቃላይ መንፈስ ዝናብ በሽታ ተለይቼ ተወስኛለሁ። እነዚህ ምልክቶች የተደናገጡ የስሜት ለውጦች እና በአእምሮ ውስጥ የሚደረጉ የኬሚካል ሚዛን ተለዋዋጮች ናቸው። ስሜቶቼ እንደ ሎሚ ተንቀሳቃሽ ናቸው። ከአንድ ስሜት ወደ ሌላ በፍጥነት ይቀየራሉ። አልተቁ ወዲያው ምርመራ በመጀመሪያ ያስደነቀኝ አስፈራኝና አዘነኝ። ሁልጊዜ ብሩህ ልጅ ብቻ ተብሎ የሚታወቅ እኔ ለብቻው መቁጠብ የማይችል እንደሆንኩ ማረዳት ከባድ ነበር። ለመደበኛ ሰው መሆን ደስታን ሳልፈራ መደሰትን ማግኘት ብቻ ነበር እንዲፈልግኝ። ብዙ የመንፈስ ጤና ችግር ያላቸው ሰዎች በጣም የሚጫኑና ከመጠን በላይ የሚፈተኑ ሊሆኑ ይችላሉ። ይህ ግን ብዙ ጊዜ ትጉህነት ነው። የበሽታዬ ምክንያት ከተጠናከረ በኋላ በቤት መታጠብ ቤት ውስጥ ራሴን መቀለየት ጀመሩ። ብዙ ጊዜም በመልቀቅ መጮህ ነበር። አንድ ቀን ደግሞ በተጨነቅ ፍርሃት ስለተሞላው የሕይወቴን መውሰድ ሞክሩ። ነገር ግን ሌላ ጊዜ በፍጥነት ወደ ከፍተኛ የደስታ ስሜት እገባለሁ። እኔ የማይታገስ ነኝ። ዓለም በእጄ ነው እስከማሉ ድረስ እንኳን ቀላል ፈተና ቢሆን እንደማያበቃ የማሰብ ሁኔታ ይኖረኝ። የሕይወቴ ጉዞ በእነዚህ የስሜት ተስተካከል ተንቀሳቃሾች ተቀይሯል። እነዚህ ተንቀሳቃሾች በትንሽ ሁኔታ እንኳን ሊበስሙ ይችላሉ። ለምሳሌ በፈተና ላይ በብቻ ሲሰጠኝ ወይም በተቀባይነት ስለተጠራኝ የሚነሱ ትልቅ ስሜት ለውጦች። ኢንስታንት ውስጣዊ ሁሉ ከቤተሰቦች ጋር ተያይዞ ይመጠንቴ አትችልም ነበር። ከከባድ ችግሮች በኋላ 4 ጊዜ በሕክምና ቦታ የገባሁት ሁሉ የማይረሳ ትምህርት ሆነ። ዛሬ ግን ሕይወቴን በመመርመር እየተማርኩ ነው። በሕይወቴ ላይ ተጠያቂ መሆን እንዳለብኝ እገነዘባለሁ። የመንፈስ ጭንቀት ሲመጣ መለያየት አለብኝ። መድኃኒቶቹንም በትክክል መውሰድ አለብኝ። መድኃኒቶቹ ችግሬን ሙሉ በሙሉ አያጠፉም፣ ግን ስሜቴን ይመጽናሉ። የመዳን መርሃ ግብር በራሴ መረዳትና በጊዜ መጠንቀቅ ይጀምራል። የቤተሰብ ድጋፍ